ሁላችሁም ህሊናችሁን አረጋግታችሁ በተለይ ቤት ውስጥ ያላችሁ ሰዎች ሰብሰብ ብላችሁ ስሙት። በቲክቶክም ያላችሁ ሰዎች ስሙት። እሱን ሰምተን ቀጥታ ወደ አሩሲዎቹ እንሄዳለን። ሰላም ጤና ይስጥልኝ የኔ እህት፣ እንደምን አደርሽ? እግዚአብሔር ይመስገን። ማን ልበል? እስቲ ከስምሽ እንጀምር። ወለተ ማርያም እባላለሁኝ ከአርሲ። አመሰግናለሁ ወለተ ማርያም። በጣም ያሳዝናል። ምንድን ነው የሆነው? ከአዳማ ተነን ወደ ሀገራችን እየተጓዝን እያለ መንገድ ላይ አስቆሙን። እዚህ የፍተሻ ጣቢያ ላይ አስቆሙን። ወደ አርሲ ነበር እየሄድን የነበረው። ከዛ አብረን የነበሩ 38 ሰዎች ከኔ ጋር ማለት ነው፣ 37 ከኔ ውጭ አስቆሙን። ወረድን ከመኪና። የነበርነው አብዛኞቻችን ክርስቲያኖች ነን። የሚገርም በሁለት መስመር ነበር ልዩን በዛሰ ማለት ነው። እስቲ ማህተባችን አንገታችን ላይ ታይቶ ነበር። በሁለት ሰልፍ እንድንሰለፍ የተደረግነው በወቅቱ እና ይዘውኔ ወደ ቤት እንኳን እንደሄዱ ሳናውቅ ይዘውን ረጅም መንገድ እግሮቻችን እስኪፈነዳዱ ድረስ ጫካ ለጫካ ይዘውን ከተጓዙ በኋላ ገንዘብ አውጥተዋል። ወደ የቤተሰቦቻችሁ ደውል ገንዘብ ጠይቁ ተባል። እኛም ያንን ገንዘብ እንሰጣለን ብለን ተደረጋችን ነበር እየጠበቅን የነበረው። ያው ገርቤ በቃ ነገሩ እንዲህ ነው ብለን ማብራራ ነገሩ ዛሬ ምንም መፍትሄ ያጣ ጉዳይ ስለሆነ ቀን ቀን እየጨመረ የሚሄድ ጉዳይ ነው እና ይህ ጉዳይ ይዘውን እዛ ልክ እኔ 15 ቀን እንደሆነ የኖረው ነገር በቃ ገንዘቡም ተሰጠ። እኔንም በካህን አስደፈሩኝ። ብዙ ነገር አለፈ። ቁጭ ብሎ ይሳለቁ ነበር፣ ይስቁብን ነበር። ከዛ ግን ስንወጣ ስሩ አስምረው አስጠንቅቀው እኔስ በቃ በመረጃ የያዝነው ነገር አለ። እኛ በዛ ሰዓት ሁሉም አሁን ከፍራቻ አንጻር ፊት ለፊት ለመውጣት መድፈርን በቃ መዳፈርን እና ፊት ለፊት መውጣት ከማቃት አንጻር እንጂ ሁሉም ሰው ውስጥ ይዞ ቁጭ ያለው ተቃጠል። በቃ ተሰቃየን፣ አስደፈሩኝ። ቀኑን እየደበደቡ ስራቸውን ባቸው ረዳድ ወደ ምንድን ነው ላቋርጥሽ? የኔ እናት አታልቅሽ፣ ረዳያል። ካህኑም እንደናንተ የተያዙ ናቸው? ታውቂያቸዋለሽ? ምን ብለው ነው የሚያስደፉ? ምንድን ነው እንትናቸው? በቃ አላማ የሃይማኖትን ማሰደብን መስበር፣ በቃ ክብራችንን ማዋረድ። ሌላ ምንም የታየኝ ነገር የለም። ምክንያቱም እዛ ውስጥ ከተያዙት ውስጥ እኔ ብቻ አይደለሁኝም ሴት። ነገር ግን እኔ በዛ ሰዓት እሳቸው ብር እጃቸው ላይ ምንም ሊያግዛቸው የሚችል ሰው ስላልነበር ትገደላላችሁ ተባሉ። የሆነ ብር አንሷቸው በነበረ ሰዓት ለእኔ ንሳ አባቴ ናቸው። ለምን ይገደላሉ? ያለውን ነገር ለምን አይሆንም? ወደ ሰው ደውለን ለምን ይከፈልላቸዋል ብዬ አብሬያቸው ስከራከር፣ ቆይ እንደውም አንቺ ሌላ የሚገባት ነገር አለ ብለው ለአንድ ቀን አሳደሩን ማለት ነው። ለአንድ ቀን ካሳደሩን በኋላ ማግስቱ እኔን እንዲደፍሩኝ አደረጉኝ። ካህኑን ማለት ካህኑን እንዴት እሳቸውስ እንዴት ይሻሉ? እየተደበደቡ እኮ ነው። አይደለም ደማቸውም እንባቸውም እየወረደ ነው እኔን የደፈሩኝ። እሺ አታልቅሽ። ከዛ ምንድን ነው የተፈጠረው? ምንድን ነው የሆነው? በኋላ ገንዘቡ ተከፈለ። እኔ ወጣን። ከዛ ማለት ነው እሳቸው ምን ደፍረው ቀና ብለው ማየት አልቻሉም። ልጅ ያሉኝ አንድ ቃል ብቻ፣ ከዚህ በኋላ በህይወት ኖር ሰው ላይ አይገባም አሉ። ተያይዘን መስመር እስክንወጣ ድረስ 8 ሰዎች ነበር አብረን የወጣ ነው። ወጣን። እኔ ተለይቻቸው መኪና ተሳፍር ወደኋላ ነው ወደዚህ ተመለስኩ። አዳማ ወደሚባለው መጀመሪያ ወደ ተነሳ ነው። እነሱ ወዴት ሄዱ እንዴት ይሁን ምን እንዳለ እንኳን እኔ ከዛ በኋላ አላውቅም። በቃ ከቤተሰቦች ካለው ሁኔታ በቃ መረዳቅና ራሴን መርቄ አገልሌ መኖር ነው አቴታዬ። ብን ብዬ ራሴን ለማረጋገጥ በወቅቱ ወደ ገዳም ነበር የሄድኩት። የ3 ልጆች እናት ነኝ። ልጆችን
አንዴ ወደ ቤትሽ አልተመለሽ ማለት ነው። ወደ ገዳም ሄድሽው። የቤተሰብሽ ሁኔታ እንዴት ነው? ባለትዳር ነሽ? ልጆችሽስ ቤተሰብስ እንዴት ነው? ባለቤት ከሞት ሁለት ዓመት ሆኖታል። በህይወት ልጆች ሌላው ትንሽ የማሳድግ ነበሩ። ስንት ልጆች አሉ? ስንት ልጆች ናቸው? 3 ልጆች። ቀጥታ ወደ ገዳም ቆይሽ ቆይቼ ማወቴን በቃ ወደ ሁሉ ተመለስኩ። ወደ አዳማ ደሳ ወደ ነገራቸው ወደ ራሴ እኔ ወደ አዳማ ተመለስ ቀጥታ በቃ ወደ ገዳም ነው የሄድኩት። ከዛ በኋላ ፊቴን ወደዛ ማዞር አልቻልኩም። ምን ብዬ ልጅ ነው እዛ ህብረተሰብ ውስጥ ምገቡ። ሁለተኛ ነገር አሁን ባለሁበት እንግዳ ወደ ጋፍቶ ለምሰር ስቆር ያየ ኦኬ ነፍሰ ጡር ነሽ አሁን ከካህኑ ማለት ነው? 6 ወር። ኦኬ ሕክምና እየተከታተልሽ ነው? እኔ ጭራሽም ሐኪም ቤት ይቻላል የምኖረው ነው። ሐኪም ቤት የሚሄደ ወንድሜ ምኖረኝ ለራሴም ስታጋር ተጠግቼ ነው። ሳናት ወደ እንኳን የምበለው ሲሰጥ በምን ሁኔታ ውስጥ ነው ያለሽው? አሁን በምን ሁኔታ ውስጥ ነው ያለሽው? አሁን ዝም ብዬ የሆነች ሴት ማቃት ነበረች፣ ሀገሬ ሰው ነበረች። ዝም ብዬ ተጠግቻት ሰው የላትም ሰራራ ማታ ስለምትገቡ ዝናታለ እሷ ጋር ውላለሁ። በቃ ይሄ ነው ያለው ነገር። ምንም ሰው ተጨንቃለች። በቃ ለኔ የሆነ ነገር እንኳን ማለት አልቻለች። ግራ ገብቷታል። ወደ ሀገርሽ አትሄጂም ብላ ጠየቀች። ስለ ልጆቼ አልሄድም ምን ብዬ እሄዳለሁ? እኔ እዛ ምን አይዞሽ እኛ አለንልሽ። አሁን ወንድሞችሽ፣ እህቶችሽ፣ አባቶችሽ አለንልሽ። ተረጋግተሽ ንገሪኝ፣ ግድ የለም። አሁንስ በቦታው ምንድን ነው የሆነ ያለው? አልተረጋጋም? ምንድን ነው እየሆነ ያለው? እስቲ ስለ እሱ ንገሪኝ። ቤተሰብ ጋር ትገናኛላችሁ? ይደውላሉ? የልጆችሽንስ ሁኔታ ትሰሚያለሽ? ንገሪኝ እስቲ። በሳምንት ምናልባት ኔትወርክ አካባቢው ላይ እየመጣሁ ስለነበረ የትምህርት ቦታ ላይ ይሰራል። አሁን ግን አጥፍተውብናል እና ከዛ በአጋጣሚ የደውለው ድምፅ መስማት ስለሚፈልጉ የቤተሰብ ጭንቀት ምንም ይገባሃል ያለው ነገር ማለት ነው። ወጥቶ ይደውሉልኛል ድምፃቸውን ልጆችን ሰማ ቤተሰብ ይነግሩኝ። የሚገርም ዛሬ ራስ ብለውኔ አምስት ሰው አንት ለማታ ተወለዱ ብለው ከእናንተ ቦታ ነው የግድያውም አልቆመም ማለት ነው። አንድ ስለ ሰላማዊ ሰልፍም ሰምቼ ነበረ፣ ግድያ ነበረ የሚባል ነገር ሰምቻለሁ። በትክክል ልጁ ከትምህርት ቤት ሲመጣ አርደውት አንገቱ ላይ ቢላውን አስቀምጠው ሄደው በአካባቢው የሚታዩ እረኞች ሄደው ሲታይ ፖሊሶች መጡ። በጊዜ አስክሬኑን አመጡ፣ አስመረመሩ። ምናሉ ሰዎችም ተይዘው ነበረ። ህዝቡ ግን እንዲረሸኑላቸው ሰላማዊ ሰልፍ ወጥተው ይገደሉልን እነዚህ ሰዎች ለምንድን ነው መንግስት ዝም የሚለን ሲሉ ፍርድ እንኳን አልተሰጣቸውም። በቦታው እስካሁኑ ታስረው ቁጭ አድርገዋቸዋል። መንሳተና እያየን አይደለም። ቤተክርስቲያኑ የትኛውም ሰው እያየን አይደለም። ተረስተናል። በቃ በክራችን ብቻችን እየበላን ነው፣ ተሰቃየ ነው። እንግዲህ ሰማዕትነት ነው የሚሉ አሉ እና ይሄንንም አድርገው የሚናገሩ ሰዎች አሉ። እናንተ እየተቀበላችሁት ያለውን እሱን እንግዲህ እንዴት በሰማዕትነት እንዴት እንደሚገለጥ አላውቅም። መኖር እየፈለጋችሁ አልገባኝም። ተብለናል
አልጠየቅንም። ሃይማኖታችሁን ቀይራችሁ ኑሩ ወይንም ይህንን ካዱ አልተባልንም። ቀጥታ ማህተብ ያሰረውን ብቻ መጡ አንገቱ ላይ ቆሞ መቁረጥ ብቻ ነው የሚፈልጉት። ቤተ ክርስቲያንን መበዝበር፣ መስረቅ ብቻ ነው የሚፈልጉት። ሃይማኖቱን ከቦታ ላይ ማስወገድ ብቻ ነው የሚፈልጉት። ሌላ ምንም አይነት አላማ የላቸውም፣ ጉዳይም የላቸውም። አንድ ቃል እንኳን እኮ አይጠይቁንም። አንዲት ቃል አማራጭ እንኳን እኮ አይሰጡንም። ምነሳም ማለት ተጠይቆ ነው ካደንም ተብሎ እኮ ማንም ያንን የለም። መጥቶ ብቻ አንገት ላይ መጥቶ አንገት ላይ አለቀ። ሌላ ነገር የለም። ሰርቶ ኖሮ ልጆቹን ማሳደግ የሚፈልገው ግን እንዲህ እየተሰቃየ ነው። ለምት ወጥቻለሁ። ነገ ልጆቼ ምን ሊሆኑ እንደሚችሉ እኔ አላውቅም። በቃ ነገ እንደሚታረዱ እርግጠኛ ነኝ። ሲገባኝ ዛሬ አውቅት ደወላ ስትለኝ እባክሽን መንገድ የሚኖር ከሆነ እንዴት ነው ማወጣቸው? የኔ ጠየኳ አንቺማ እንደወተሻል ምን እናደርጋለን? የመጣውን ቁጭ ብለን መጠበቅ ነው። ወንዶች የሚያድሩት በዱር ነው፣ እኛ ግን ተደብቀን በገለባ ቤት ውስጥ ነው እየተኛን ያለ ነው አለች። ልጆቼ ምን ምነው አምላኬ ነው በቃ በፊት ምነው ባልወልድ ምነው አይሰጠ ይፍር ተስተካየር ወገን ተስተካየር ምነው ጠፍቶብን ምነው ነው ጠፍቶብናል። ምንድን ነው መንግስት፣ የአካባቢው መንግስት፣ የጸጥታው፣ የፍርድ ቤቱ፣ የፖሊሱ ምንድን ነው የሚለው? ይሄ በሚደርስባችሁ ነገር ምንድን ነው? ምን አይነት እንትን ነው የሚለው? ምንም እኛ ታርዶ ተገኘ ባልኮ ልጅ ላይ ሰው ሰላማዊ ሰልፍ ሲወጣ ተመለም መብት ያለን ብለው አይደል የመለሰው ምዕመኑን ህዝቡን ተመለስ ወደ ቤት ካል እንዳለው ምንም የሚሉን ነገር መብት የለም። አንዲት ቃል የሚያወጣ ይሄ በዚህ ጋር ነው የሚለን የለም። የራሳቸውን አሰራር ስር ድረስ ታይ ድረስ ዘርግተውታል። በቃ ተዘርግቷል። የማጥፋት አላማ ስለሆነ ተዘርግቷል። እያጠፉን ነው፣ እየጠፋን ነው። በቃ እየጠፋን ነው። ወንድም የለንም፣ እየጠፋን ነው። እሺ እግዚአብሔር ይሁንሽ። እንግዲህ ስልክሽንም አግኝቻለሁ። የኢትዮጵያም ህዝብ የዓለምም ህዝብ እየሰማሽ ነው። ይሄንን አስተርጉመን ለሚመለከታቸው የውጭ አካላትም እንሰጣለን። በነ ቀሲስ ሳሙኤል፣ በነ ብፁዕ አቡነ ሉቃስ፣ በነ ሌሎቹም በወጣት በነ ዲያቆን ዳዊት፣ በነ ዲያቆን ፋሲካው፣ በነ ዲያቆን ዛማኑኤል የተጀመረ ትልቅ ነገር አለ። እነሱም በሚሄዱበታል። ስልክሽም አድራሻሽም የባንክ አካውንትሽም ደርሶኛል። ይህንን ለመላው ህዝብ እነግራለሁ። ቢያንስ እንኳን አሁን ባለሽበት ሁኔታ ሌላ ስቃይ እንዳይገጥምሽ የባንክ አካውንትሽንም ላኪልኝ ባልኩሽ መሰረት በቀደም ልከሽልኛል። እሱን አስተላልፋለሁ። እንግዲህ ቀረ የምትይው ነገር ካለና ለዓለም አቀፉ ማህበረሰብ አሁን ኢትዮጵያን እየገዛ ላለው አገዛዝ እንዲሁም ደግሞ የሃይማኖቱን አባቶች የአራጆቹንም ወገን ወይም ደግሞ የታራጆቹንም ወገን የእስልምናውን መጅሊስ እንደገናም ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ምዕመናን የምታስተላልፊው ነገር ካለ ይሄን ከዳር እያዩ ላሉ ለፕሮቴስታንት እምነት ተከታዮችም የምታስተላልፊው ነገር ካለ በአጠቃላይ ለመላው ዓለም ሕዝብ የምታስተላልፊው ካለ እድሉን ልስጥሽና እንሰነባበታለን። እኔ በውስጥ አገኝሻለሁ። መልካም ወንድሜ፣ ለእኔ ምንም እንግዲህ የዓለም ወገን የምትሰሙኝ ሁላችሁም ለዚህ ወገን ድረሱልን፣ ለዚህ ወገን ዋጋችሁ ድረሱልን። በቃ እየጠፋን ነው፣ ድረሱልን ነው ልል የምችለው። ለመንግስት ግን ምንም ልለው አልችልም። ምክንያቱም አስቦ አቅዶ ተዘጋጅቶበት እያጠፋን እንደሆነ በጣም እርግጠኛ ሆኜ ያለ ፍርሃት እነግራለሁ፣ ያለ ፍርሃት እናገራለሁ። ለዓለም እኔ ቆሜ የእኔ መሞት ምንም ማለት አይደለም። ዛሬ እንደሚያጠፉት እርግጠኛ ነው። ህዝቡ እየጠፋ ነው እና እባካችሁ ድረሱልን ነው ልል የምችለው። በሃይማኖትም ያላችሁ አባቶቻችን እባካችሁ ድረሱልን። ተንበርክኬ ነው እየለመኳቸው ያለው። ለልጆቻችን ድረሱልን፣ ለቤተሰቦቻችን ድረሱልን፣ በቃ ድረሱልን፣ ለወገኖቻችን ድረሱልን። ይህንኑ ነው የምለው። ሌላ ምንም የምለው ቃላት የለኝም። እኔ ደክሞኛል። ምንም ልል አልችልም። በቃ አይዞኝ አይዞኝ፣ እግዚአብሔር ያጽናሽ፣ እግዚአብሔር ያጽናሽ። በጣም ከባድ ነው፣ ለሰሚም የሚከብድ ነገር ነው።
ሴት ሆኖ መፈጠርን ሴት ልጆች ያላቸው ሚስት የሆኑ እናት የሆኑ የሚጨነቁበት ጉዳይ ነው። በጣም ከአእምሮ በላይ የሆነ ነው። ሁሉም ሰምቶታል። አንቺ ተጽናኝ። እኔ እንደ አንድ ዜጋ፣ እንደ አንድ አማኝ፣ እንደ ወንድም ሆኜ ከአጠገብሽ እቆምልሻለሁ። አልለይሽም። አይቸግርሽም፣ አይረባሽም፣ አይጠመሽም፣ ርብሽም፣ አይጠማሽም። ለልጆችሽም ቢሆን የተቻለውን ሁሉ እናደርጋለን። አንድ ላይ የምትሆኑበትንም መንገድ እንፈልጋለን። የህግ ባለሙያዎችንም እናናግርና የሚሆነውን አሁን እኮ ጨነቀ። ለማን ምን እንደሚነገር እንዴት እንደሚነገር በጣም የጨነቀ ነገር ሆነ። ህግ ጠፋ። ህግ አልባ ሆንን፣ ፍትህ አልባ ሆንን። ይጨንቃል። ግን በሚሆነው ነገር በሙሉ ከጎንሽ ነን። እግዚአብሔር እንኳን አገናኘን። አይዞኝ፣ ጠንከር በይ። አሁንም እንግዲህ ቤተክርስቲያን ሴቶች እንድታገኝኝ ያደረኩት ቤተክርስቲያን ሄድሽን አታቋርጪ፣ መጸለይሽን አታቋርጪ። እግዚአብሔር ጩሂ። እኛ ወንድሞችሽ፣ እኛ እህቶችሽ፣ አባቶችሽ አውርተንሽ አለን። እግዚአብሔር ከአንቺ ጋር ይሁን። ሰላም ሁኚልኝ። እሺ የእኔ እመቤት፣ ለበዓሉም እደውልልሻለሁ። በባንኩም አሁን እንዲገባልሽ አደርጋለሁ። ባለሽበትም ቤት ሰዎችን እጅና ፊት ከምታይ አንቺም ታግዣቸዋለሽ። ኑሮ ከባድ ነው። አሁን በሰው ላይ ተደርቦም ከባድ ነው። አይዞኝ የእኔ እመቤት፣ እግዚአብሔር ካንቺ። አሜን አሜን። አመሰግናለሁ። ደህና አመሰግናለሁ። የሰማችሁት ነው። ቴዶ ዘሩፋኤል እግዚአብሔር ይስጥህ። በእውነት መስማት ሁላ ነበረ የሚቀፋው። ከባድ ነው። በጣም በጣም ከባድ ነው። እንግዲህ ለሰማዕታቶቹ እንደዚህ ዘምሩላቸው። የጠየቅነው ጥያቄ ምንም ብዙ ከባድ አይደለም። ነገር ግን እንትን ብላችሁታል። ሂዱበት። እናመሰግናለን። እሺ መልካም። ወደ ሌላኛው የዛሬ እንትናችን እንመጣለን እንግዲህ